ለማንኛውም መታመን ለራስ ነው አይደለም። ውጭ ሀገር ሆናችሁ ሀገር ውስጥ ሆነን ራሱ እኛም ተበልተናል። ካሁን በፊት እንደዚህ ስልክ ብር ልከን ስልክ ደውለን ኦንላይን አይተን ስልክ ደውለን ተበልተናል። እኔም ተበልቻለሁ ካሁን በፊት። ሰላም ጤና ይስጥልኝ የመርሃ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን። በጣም ብዙ ኢትዮጵያውያኖች ውጭ ሀገር ሆኖ አገር ውስጥ ላለው ቤታቸው መጅሊስ ለማሰራት ብዙዎች ይደውላሉ። ከአውሮፓ ሀገሮች፣ ከአረብ ሀገሮች እንዲሁም ከአፍሪካ ይደውላሉ። ብዙዎች ይደውላሉ። እንዲሁም ከክፍለ ሀገርም ይደውላሉ። በምን አምነን ነው የምናዛችሁ? ብዙ ጊዜ ከአሁን በፊት እንደ ገንዘባችን ተበልተናል ብሎ ብዙዎችን ይደውላሉ። ከእነሱ አንድ ደግሞ ይሄ መጅሊስ የሰራነው መጅሊስ ከሳውዲ አረቢያ የደወለልን ከስተመር ነው። በጣም ለብዙዎች ሰርተናል። ግን ለምሳሌ ላቅርብላችሁ ብዬ ነው። ለምሳሌ ይሄ ሰውዬ ደውሎ አዘዘን። ቤቱ ሄደን ለካንለት፣ ለክተን ፏ አድርገን ጨርቅ አስመርጠን ፍሬም ቲክነስ አስመርጠን ነው የሰራንለት። ያው እንደታዘዝነውም ፏ አድርገንለታል። ሌላ ደግሞ ይሄ መጅሊስ የምትመለከቱት መጅሊስም ይሄም ከውጭ ሀገር የደወለልን እንደዚሁ ደውሎ ቤቴን ለክታችሁ ስሩ ሊያልን ጨርቅ አስመርጠን ፍሬም አስመርጠን እንደዚህ ቤቱን አሳምረንለታል። ለማንኛውም መታመን ለራስ ነው አይደለም። ውጭ ሀገር ሆናችሁ ሀገር ውስጥ ሆነን ራሱ እኛም ተበልተናል። ካሁን በፊት እንደዚህ ብር ልከን ስልክ ደውለን ኦንላይን አይተን ስልክ ደውለን ተበልተናል። እኔም ተበልቻለሁ ካሁን በፊት። ልክ ነው። ግን ጥቂት ልክስክሶች እንዳሉ ሁሉ በዛው ልክ ደግሞ በጣም ብዙ ታማኞች፣ ፈጣሪያቸው የሚፈሩ በሀቅ የሚሰሩ ብዙ ጎበዝ ድርጅቶች አሉ። ከእነዚህ አንድ ደግሞ መርሃባ አረቢያን መጅሊስ ነው። ቤታችሁ ለክተን በፈለጋችሁት ጨርቅ ዲዛይን ፍሬም እዘዙን፣ ደውልን፣ ላኩን። ለክተን ሰርተን ቤታችን ፏ እናደርግላቸዋለን። ሼር ላይ ኮፕሊክ ማድረግ አትርሱ። እናመሰግናለን።